ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 23 ቀን 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአርሲ ዞን ስሬ ወረዳ በሸኔ ታጣቂዎች ተገድሎ ለአውሬ የተሰጠው ሙሽራ ጉዳይ እያነጋገረ ነው። 50 ሰዎች ታግተዋል። አገዛዙ በምስራቅ አማራ ቀጠና አዲስ የውጊያ ዕቅድ ይዞ ወደ ዘመቻ ሊገባ መሆኑ ተሰምቷል። በወልቃይት ከባድ ውጊያ እየተደረገ ነው። በፋኖ እጅ የገባው ከተማ ጉዳይ እያነጋገረ ነው። የፋኖን የውጊያ ውሎ ይዘናል። ብልጽግናና ህወሓት በወልቃይት ጉዳይ ቁማር መጫወታቸውን እንደቀጠሉ ነው። የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ ተቆጣጥሯል። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአርሲ ዞን ስሬ ወረዳ በሸኔ ታጣቂዎች ተገድሎ ለአውሬ የተሰጠው ሙሽራ ጉዳይ እያነጋገረ ነው። ባሳለፍነው ሰኞ ሚያዝያ 20 ቀን 2017 ዓ.ም በኦሮሚያ ክልል አርሲ ዞን ስሬ ወረዳ አንድ አስደንጋጭ ድርጊት ተከስቶ ነበር። ወደ ስሬ ከተማ ሲጓዙ የነበሩ 50 ገደማ የአካባቢው ነዋሪዎች ከናዝሬት ከተማ በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራው አካባቢ በዚህ ዕለት ከምሽቱ 12 ሰዓት ላይ በሸኔ ታጣቂዎች ኃይል በተቀላቀለበት መንገድ ታግተው ተወስደዋል። ከታገቱት ሰዎች መካከል ዕድሜው 26 ዓመት የሆነውና የጋብቻ ስነ ስርዓቱን በመጪው እሁድ ይፈጽም የነበረው ወጣት ዮሐንስ አበራ በአሰቃቂ ሁኔታ በአጋቾቹ ተገድሎ አስከሬኑ በአውሬ እንዲበላ መደረጉን የአካባቢው ነዋሪዎች ተናግረዋል። የሟች ቁርጥራጭ አካል ተሰብስቦ በትላንትናው ዕለት በስሬ ከተማ የቀብር ስነ ስርዓቱ በትልቅ ሐዘንና ዋይታ ተፈጽሟል ያሉት ነዋሪዎቹ ከታገቱት ሰዎች መካከል ነጋዴዎች፣ አረጋውያን፣ የሃይማኖት አባቶች፣ ወጣቶች፣ ተማሪዎችና ህፃናት ጭምር እንደሚገኙበት ጠቅሰው እስከ 2 ሚሊዮን ብር እንዲከፍሉ እንደተጠየቁ ጠቁመዋል። በአካባቢው በግብርና የሚተዳደረው የአርሶ አደር ማህበረሰብና የተለያዩ ብሔር ብሔረሰቦች ተከባብረው የሚኖሩበት ወረዳ ሲሆን ታጣቂዎች በተለያየ ጊዜ የአካባቢውን ማህበረሰብን ለማጥቃት ተደጋጋሚ ሙከራዎች ሲያደርጉ መቆየታቸውን ነዋሪዎቹ ይናገራሉ። አካባቢው በትልቅ የጸጥታ ስጋት ስር የወደቀ ሲሆን የአካባቢው ማህበረሰብ በሰላም ወጥቶ መግባት 40 ኪሎ ሜትር ወደ አዳማ ከተማ በነጻነት ተጉዞ መመለስ እንኳን አልቻልንም ያሉ አንድ ነዋሪ ከዚህ ቀደም እገታ የተፈጸመበት አካባቢ በደህንነት ኃይሎች ቀን ጥበቃ ይደረግ ነበር ብለዋል። በቅርብ ጊዜ እገታው እስከተፈጸመበት ድረስ ጥበቃ የሚያደርጉት አካላት ቦታውን ለቀው በመውጣታቸው ምክንያት ይህ አደጋ ተከስቷል ሲሉ ገልጸዋል። አገዛዙ በምስራቅ አማራ ቀጠና አዲስ የውጊያ ዕቅድ ይዞ ወደ ዘመቻ ሊገባ መሆኑ ተሰማ። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ስቴዴንሳ ብርጌድ ከአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ጋር አይጠፋ ዘር ከተባለው አካባቢ በጋራ ወደ ውጊያ ትልቅ ጀብድ መፈጸማቸው ተነግሯል። ከዚህ አውደ ውጊያ መልስም ስቴዴንሳ ብርጌድ በሁለተኛ ክፍለ ጦርና በመብረቁ ብርጌድ አመራሮች ደማቅ አቀባበል ተደርጎለታል። በሌላ የአውደ ውጊያ መረጃ ደግሞ የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በወልቃይት ጠገዴ ሰቲት ሁመራ ዞን ባደረገው ተጋድሎ ከፍተኛ ድል አግኝቷል። ክፍለ ጦሩ ካሉት 7 ብርጌዶች መካከል አንዱ የሆነውና በቅርቡ የተመሰረተው ወልቃይት ጠገዴ ጽናት ብርጌድ በዞኑ ቃፍቲያ ወረዳ እድሪስ ከተማን ሙሉ ለሙሉ ተቆጣጥሯል። ውጊያው አሁንም ድረስ የቀጠለ ሲሆን የአገዛዙ ኃይል በርካታ አባላት ሙትና ቁስለኛ ሆነዋል። በርካቶችም በፋኖ ተማርከዋል። የቀረው ኃይል እግሬ አውጪኝ ብሎ ወደ ሁመራ እየሸሸ መሆኑ የአርበኞች ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ አርበኛ ባንዲራው ግርማይ ገልጿል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና አገዛዙ አዲስ የውጊያ ዕቅድ ማውጣቱ ተሰምቷል። ይህ ዕቅድ በእነ ብርጋዴር ጀነራል ዘውዱ ሰጣርጌ የወጣ ሲሆን ለመከላከያ ማዕከላዊ ዘመቻ መምሪያ ቀርበዋል። ይህም እስከ ሰኔ 30 ይጠናቀቃል የተባለው ዘመቻ ማሰስ፣ ማጥቃትና መከላከል የሚል ርዕስ ተሰጥቶታል። የመጨረሻው የዘመቻ ምዕራፎች በሚልም በ801ኛ ኮር አዛዡ ብርጋዴር ጀነራል ዘውዱ ሰጣርጌና አጋሮቹ የተዘጋጀ ነው ተብሏል። ደቡብ ወሎና ሰሜን ወሎ ዞኖችን በኮሪደር መለየትና ከአጎራባች ዞኖች ለይቶ ጥቃት መክፈትም በእቅዳቸው ላይ ሰፍሯል። አገዛዙ ኮሪደር 1 ብሎ የለየውም በደቡብ ወሎ የሰሜን ሸዋና የምስራቅ ጎጃም መጋጠሚያ ስፍራዎችን ነው። የሶስቱ ዞኖች መጋጠሚያዎችም ሬማ፣ ወልቃ ወንዝ፣ ደራ፣ ወግዲና አባይ ሸለቆን ይዞ ያለው ሲሆን ለዚህም ግዳጅ ደቡብ እዝ፣ ምስራቅ እዝና 6ኛ እዝን ጨምሮ ኮማንዶ እዝ ተሳታፊ ይሆናሉ። ሁለተኛው ኮሪደር ደግሞ ከምስራቅ ጎጃም መርጦ ለማርያም እስከ ምዕራባዊ የወሎ ቀጠና መካነ ሰላም ድረስ ያለው ስፍራ ነው። ሶስተኛው ኮሪደር የተባለው ሳይንት፣ አጅባር፣ የጎድ፣ መቅደላ፣ ኮሬብ፣ ሰሜን ወሎ ዳውንት ከምስራቅ ጎጃም አባይ ተፋሰስ ከደቡብ ጎንደር ታች ጋይንት፣ ስማዳ፣ ሰዴን፣ ሙጃ መጋጠሚያና በሽሎ ወንዝ ድረስ ያለውን ቀጠና የሚሸፍን ይሆናል ተብሏል። ኮሪደር 4 ተብሎ የሚጠራው ደግሞ ከጋሸና እስከ ጨጨሆ ያለው ቦታ ነው። አምስተኛው ኮሪደር ደግሞ የተወሰኑ የሰሜን ወሎ የደቡብና ማዕከላዊ ጎንደር ቀጠናዎች ናቸው። በዚህ ሾልኮ በወጣው የዘመቻ ዕቅድ ላይ በፋኖ በኩል ያለው የመሳሪያና የሰው ኃይል አቅሞችን መቀመጣቸውን ኢትዮ ፎከስ ሚዲያ ዘግቧል። ፋኖ ሞርታር፣
ዲሽቃ፣ ብሬንና ስናይፐር የመሳሰሉ በርከት ያሉ የቡድን መሳሪያዎች እንዳሉትም ተጠቅሷል። ዘመቻው ብልጽግና እንደተለመደው ለመጨረሻ ጊዜ በሚል ያወጀው ሲሆን ከዚህ ቀደምም ተመሳሳይ እቅዶች የወጡላቸው ዘመቻዎች በሽንፈት መቋጨታቸው ይታወቃል። ሆኖም ግን የፋኖ ኃይሎች ለእያንዳንዱ የአገዛዝ እቅድ ተመጣጣኝ ምላሽ ለመስጠት ዝግጁ መሆን እንዳለባቸው ተጠቁሟል። የአገዛዙ ጦር እንዲህ አይነት የቀቢጸ ተስፋ እቅዶችን እያወጣና ፋኖ በብዛት ወደ ተቆጣጠራቸው አካባቢዎች እንዴት መግባት እንዳለበት በሚጨነቅበት ወቅት የሰራዊቱ ቃል አቀባይ ኮሎኔል ጌትነት አዳነ ትናንት በሰጡት መግለጫ ፋኖን አጥፍተናል፣ በርካታ አካባቢዎችን በቁጥጥራችን ስር አስገብተናል ብለዋል። ሰውየው የብልጽግና አመራሮች በፊት መንገድ አጥተው አይንቀሳቀሱም ነበር፣ አሁን ግን በየተመደቡበት ቦታ እየሰሩ ነው ብለዋል። እርሳቸው ይህን ይበሉ እንጂ የክልሉ ከፍተኛ የጸጥታ ባለስልጣናት የሆኑት እነ ደሳለኝ ጣሰው የክልሉን ጸጥታ መቆጣጠር ሳይቻላቸው ቀርተውና የእርስ በርስ ግጭት ውስጥ ገብተው ተባረዋል። አገዛዙ ያለቀበትን በርካታ ጦር ለመተካት በየክልሉ ህፃናትን ጨምሮ አፍሶ ወደ ካምፕ እያስገባ ነው። ብልጽግናና ህወሓት በወልቃይት ጉዳይ ቁማር መጫወታቸውን እንደቀጠሉ ነው። አብይና ህወሓት በወልቃይት ጉዳይ ላይ የሚጫወቱትን ቁማር ቀጥለው በስብሰባና በመግለጫ መናቆር ጀምረዋል። ጌታቸው ረዳን በታደሰ ወረዳ የተካው ብልጽግና ከሰሞኑ ወልቃይትን የአማራውን መቀስቀሻ እያደረገው እንደሆነም ተመላክቷል። የአብይ አስተዳደር ትግሬው ከጎን ሆኗል፣ አማራው እየወጋኝ ነው ብሎ ሲያስብ ወልቃይትን ለህወሓት አሳልፎ ለመስጠት ይሽሞነሞናል፣ የአማራ አስተዳደር ይፍረስ ይላል። በአንጻሩ የትግራይ ሰዎች ሲነሱበትና ስጋት ሲገባው በየመድረኩ ወልቃይት የአማራ ክልል አካል ተደርጎ እንዲነገር እያደረገ የአማራውን ድጋፍ ማግኛ ያደርገዋል። ታዲያ ከሰሞኑ ከጌታቸው በኋላ ትግራይን የያዙት ታደሰ ወረደ አብይ እንደጠበቋቸው አላገኟቸውም። በዚህም በአክቲቪስቶቻቸው በኩል የጥላቻ ዘመቻ አውጀዋል። በነጌታቸው በኩል ህወሓትን የማጥፋትና ሌላ ህወሓትን የመፍጠር እንቅስቃሴ አስጀምረዋል። በብአዴኖች በኩል ደግሞ የወልቃይትን ካርድ አስመዝዘዋል። ይህም ህወሓትና የግብር ልጁ የኦህዴድ ብልጽግና ወደ ጦርነት የሚገቡበትን ማቋቋሚያ እያደረጉን መሆኑ ሀቅ ነው። እነ ደብረ ጽዮን ላይ በአንድ ግለሰብ በኩል ክስ እንዲመሰረት ምርጫ ቦርድ ህወሓትን እንዲሰርዝ እየሰሩ ያሉት አብይ ድንገት ጦርነቱን ሊጀምሩት እንደሚችሉ እሙን ነው። ሆኖም ከሳምንታት በፊት በአዲስ አበባ ከአብይ ጋር ተጨባብጠው በአብይ ተሹመው የትግራይ ጊዜያዊ አስተዳደር የሆኑት ታደሰ ወረደ የአብይን መንግስት አስጠንቅቀዋል። ያስጠነቀቁበት ምክንያት ደግሞ ሁለቱም አካላት ለቁማራቸው ማድመቂያ የሚመዙትን ወልቃይትን በሚመለከት ከሰሞኑ የተፈጠሩ ሁኔታዎችን አስመልክቶ ነው። እነ ታደሰ ወረደ በስምምነቱ መሰረት ሰላማዊ ፖለቲካዊ ትግል እያደረግን ቢሆንም ብልጽግና ግን ይህንን እየተከተለ አይደለም ብለዋል። አንዳንድ የፌዴራል መንግስትና የክልል ሚዲያዎችና ኮሚሽኖች ምዕራብ ትግራይን የፕሪቶሪያን ስምምነትና ህገ መንግስቱን በመጣስ የአማራ ክልል አካል አድርገው ደጋግመው መልእክት እያስተላለፉ ነው ይላል የነ ታደሰ ወረደ መግለጫ። እንደ ምሳሌ ሚያዝያ 8 ቀን 2017 ዓ.ም የአማራ ብሮድካስቲንግ ኮርፖሬሽን የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል በሚል ዘገባ ማቅረቡንና ሚያዝያ 1 ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግረኛ ባሰራጨው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራን የአማራ ክልል አካል አድርጎ አስተላልፏል ብለዋል። በተጨማሪም ሚያዝያ 20 ቀን 2017 ዓ.ም በሸራተን አዲስ ሆቴል ለጎንደር ልማት በሚል በቀጥታ የተሰራጨ ገቢ ማሰባሰቢያ ፕሮግራም መከናወኑን አንስተዋል እነ ታደሰ ወረደ። በዚህ ፕሮግራም ላይ በወልቃይት ጠገዴ ሰቲት ሁመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ሲቀጥልም ይህ ምዕራብ ትግራይ የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብሎታል። መግለጫው በስተመጨረሻም እንዲህ አይነቱ ድርጊት የፕሪቶሪያን ስምምነት የሚጥስና የሰላም ሂደቱን የሚጎዳ እንዲሁም ግጭት ሊያስከትል የሚችል አደገኛ ድርጊት ነው ብሎታል። የህወሓት ሰዎች ከብልጽግና ጋር ግጭት ውስጥ የሚያስገባቸው በርካታ ምክንያት እያላቸው የአማራ ርስት በሆነው በወልቃይት ጠገዴ ሰቲት ሁመራ ዞን ምክንያት ወደ ጦርነት እንገባለን ማለታቸው ፖለቲካዊ ውድቀት ነው ይላሉ በዚህ ጉዳይ ላይ ያነጋገርናቸው አስተያየት ሰጪዎች። ለአማራ ህዝብ ቀይ መስመር የሆነውን የወልቃይት የማንነትና የወሰን ጥያቄ ከብልጽግና ጋር መዋጊያ ማድረግም ህወሓትን ያከስራል እንጂ አያተርፍም ሲሉ ያክላሉ። ይልቁንም የወልቃይትን ጉዳይ ትተው እንደ አማራው ህልውናቸውን አደጋ ውስጥ የከተተውን አብይን ቢታገሉ የተሻለ እድል ያገኛሉ ብለዋል አስተያየት ሰጪዎች። የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ ተቆጣጠረ። ጦሩ በየደረሰበት አካባቢ የኢትዮጵያን ሰንደቅ ዓላማ ወርዶ በምትኩ የደቡብ ሱዳንን ሰንደቅ ዓላማ ሰቅሏል ነው የተባለው። ራሱን መከላከያ ሰራዊት በሚል ስም የሚጠራውና የሀገርን ዳር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ
የኦህዴድ የበላይነትን ለማስከበር በሙሉ አቅሙ በአማራ ህዝብ ላይ ጦርነት ከከፈተ እነሆ ድፍን 2 ዓመት አልፎታል። አገዛዙ በአራቱም ማዕዘን የሀገሪቱን ዳር ድንበር ሲጠብቁ የነበሩ ወታደሮችን አንስቶ ከአማራ ህዝብ ጋር በሚያደርገው ጦርነት ያሳተፈ ሲሆን በአሁኑ ሰዓት የሀገሪቱ ድንበር ክፍት በመሆኑ የጎረቤት ሀገር ወታደሮች እንዲሁም አልሸባብን ጨምሮ ሌሎች አማጽያን በፈለጉበት ሰዓት ድንበር ተሻግረው ያሻቸውን የሚፈጽሙበት ሁኔታ መፈጠሩ ይታወቃል። ሀገሪቱ የነበራትን ሙሉ ጦር ማለትም ሜካናይዝድ ክፍሉን ጨምሮ ከምድር ኃይል እስከ አየር ኃይል ከባህር ኃይል እስከ አየር ወለድ ኮማንዶ ድረስ ይዞ ከአማራ ህዝብ ጋር ጦርነት እያደረገ የሚገኘው የብልጽግና ቡድን ያሰማራቸው ወታደሮቹ የተፈለገውን ውጤት ማምጣት ሳይችሉ የፋኖ አፈሙዝ ሲሳይ ሆነውበት ቀርተዋል። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠየቀች። እስራኤል ከኢየሩሳሌም አቅራቢያ ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጉ ተገልጿል። እንዲሁም በሰደድ እሳቱ የተነሳ በርካታ መንገዶች እንዲዘጉ መደረጉ ተነግሯል። ባለው ከባድ የአየር ጠባይና በኃይለኛ ንፋስ ታግሶ እየተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን CNN ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፉን ማህበረሰብ ድጋፍ ጠይቀዋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሹምሊክ ፍሬንድማን የሰደድ እሳቱ በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታል ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።